ወንጀል የፈጸሙ ሰዎች የማይጠየቁበት የጤና ችግር አይነት ምንድነው? ወደሚፈጸም የግብረ ስጋ ግንኙነት ወይም ወሲባዊ ጥቃት አምርቷል። ካቲ ይህንን መቀበል ስላልቻለች ቬራ የተባለች ሌላ ማንነት ፈጠረች። ቬራ ለቀጣዮቹ 5 ዓመታት በግንኙነት ውስጥ ቆይታለች። ካቲ እድሜዋ 14 ሲደርስ በአባቷ የቅርብ ጓደኛ ተደፈረች። ያኔ ራሷን ዴቪ ብላ መጥራት ጀመረች። በዚያን ጊዜ በጣም ተጨንቃና ዝምተኛ ወይም ከሰው የተገለለችውና ወደ ሆስፒታል ገባች። በጥናቱ መሰረት ካቲ የተደባለቀ ጭንቀት፣ የመነጠል ስሜቶች፣ ቁጣና ሰፊ የማታለል ወይም ቅዠት የሚመስሉ ምልክቶችን አሳይታለች። ይህም በሆስፒታሉ ሰራተኞች ዘንድ ግራ መጋባትንና ተስፋ መቁረጥን አስከትሏል። ካቲ በ18 ዓመቷ ወላጆቿ ከፍቅረኛዋ ጋር እንዳትገናኝ ሲከለክሏት ጠፍታ ወደ ሌላ ከተማ ሄደች። ይሁን እንጂ ስራ ማግኘት ስላልቻለች ሴተኛ አዳሪ ሆና በምትሰራበት ወቅት ራሷን ናንሲ ብላ መጥራት ጀመረች። ከእሷ በፊት የነበረችው ዴቪ የተባለችው ማንነት ናንሲን ጠላቻት፣ አገለለቻት። ከመጠን በላይ የማንቀላፊያ መድኃኒት እንድትወስድም አስገደደቻት። ያኔ ነው ካቲ ወደ አእምሮ ሕክምና ሆስፒታል የገባችው። የብዙ ማንነቶች መዛባት እንዳለባትም የታወቀው ካቲ አሁን ትዳር የመሰረተች ቢሆንም ከአእምሮ ጤና ችግሮችና ከማንነት መዛባት ክስተቶች ጋር እየታገለች ትገኛለች። የመለያየት የማንነት መዛባት ምንድነው? በማስታወስ፣ በማንነት፣ በስሜት፣ በማስተዋል፣ በባህሪና ራስን በመርዳት ላይ የሚያጋጥሙና ለእያንዳንዱ የአእምሮ ስራ ሊያስተጓጉሉ የሚችሉ ነገሮች በአጠቃላይ የመለያየት ችግሮች እንደሚባሉ የዓለም ጤና ድርጅት ድረገጽ ያመለክታል። እነዚህ ችግሮች በሶስት ይከፈላሉ። የማንነት መከፋፈል፣ የማስታወስ ችሎታ ማጣት እና ከራስና ከእውነታው ዓለም መነጣጠል ወይም በማንነት መከፋፈል መዛባት የተጠቁ ሰዎች ሁለት ወይም ከሁለት በላይ የሆኑ የተለያዩ ማንነቶች ወይም ስብናዎች ሁኔታዎች አሏቸው። እያንዳንዱ የስብና ከራሱ አካልና አካባቢ ጋር የተያያዘ የራሱ የሆነ ተሞክሮ፣ ማስተዋል፣ ግንዛቤ፣ ሐሳብ፣ ታሪክ፣ ባህሪ እንዲሁም የሚወደውና የሚጠላው ነገር አለው። ይህ ማለት የግለሰቡን ንቃተ ህሊናና ድርጊት የሚቆጣጠሩ ቢያንስ ሁለት የተለያዩ ማንነቶች ወይም ስብናዎች አሉ። እነዚህ ማንነቶች ለተለያዩ ጊዜያት የግለሰቡን ባህሪ ወይም አካሄድ ይቆጣጠራሉ። የዕለት ተዕለት የህይወት እንቅስቃሴዎች አፈጻጸም፣ እንደ ስጋት ላሉ ልዩ ሁኔታዎች የሚሰጥ ምላሽና ሌሎችም በወቅቱ ቁጥጥሩን በያዘ ማንነት ተጽዕኖ ስር ይወድቃሉ። እነዚህ ስብናዎች በተለያዩ ጊዜያት የግለሰቡን ባህሪ ይቆጣጠራሉ። እያንዳንዱ የማንነት የራሱ የሆነ የግል ታሪክ፣ ባህሪ፣ የሚወደውና የሚጠላው ነገር፣ በአብዛኛው ድንጋጤ ወይም ጠባሳ የሚፈጥሩ ተሞክሮዎች ናቸው። በተለይም አካላዊ፣ ወሲባዊና ስሜታዊ ጥቃቶች ያጋጥሟቸዋል። እንዲሁም በልጅነታቸው ችላ የተባሉ ሰዎች ይህንን ችግር ሊያዳብሩ እንደሚችሉ ባለሙያዎች ይገልጻሉ። በዚህ ችግር የተጠቁ እያንዳንዱ ሰዎች እስከ 100 የሚደርሱ ማንነቶች አዳብረዋል። ጥናቶች እንደሚያመለክቱት የዚህ ማንነት መዛባት መንስኤ በተለይ በልጅነት ዕድሜ ለሚደርስ ከፍተኛ ጫና ወይም አስደንጋጭ ክስተት የሚሰጥ ስነልቦናዊ ምላሽ ሊሆን ይችላል። ይህንን ችግር ከሚያዳብሩ ግለሰቦች እስከ 99 በመቶ የሚሆኑት ስስ በሆነ የልጅነት እድገት ደረጃ፣ አብዛኛው ከ6 ዓመት ዕድሜ በፊት ተደጋጋሚ ከአቅም በላይ የሆነ እና አብዛኛውን ጊዜ ሕይወትን አደጋ ላይ የሚጥል ጥቃት ወይም አስደንጋጭ ሁኔታዎች ያጋጥሟቸው ናቸው። እንደነዚህ ያሉ ሰዎች ያጋጠሟቸውን ከፍተኛ መጠን ያለው ጥቃት ለመቋቋም ሲሉ የተለያዩ የማንነት እንደሚያዳብሩ ይታሰባል። ይህ ማለት ግለሰቡ በጣም አመጽ የሞላበት ድንጋጤ የሚፈጥር ወይም መራራ የሆነ ተሞክሮ ወይም ሁኔታ ሲያጋጥመው ህሊናውን ይዘጋል ወይም ከእውነታው ዓለም ይነጠላል። ይህ የአእምሮ ችግር አልፎ አልፎ የሚያጋጥም ሲሆን ወደ 1 በመቶ የሚያጋጥመው የዓለም ሕዝብ እንደሚያሰቃይ ይገመታል። የዚህ ችግር የተለመዱ ምልክቶች ፍርሃት፣ ጭንቀት፣ ግራ መጋባት፣ አቅጣጫን መሳት፣
አደንዛዥ እጽ ወይም የአልኮል መጠን መጠቀም መርሳት፣ ራስን ከማጥፋት ወይም ራስን ከመጉዳት ጋር የተያያዙ ሐሳቦችና ሌሎችም ይገኙበታል። ይህ ችግር ሊድን ይችላልን? ለማንነት መከፋፈል መዛባት የሚሆን መድኃኒት የለም። አብዛኛዎቹ ይህ ችግር ያለባቸው ሰዎች በሕይወት ዘመናቸው ሁሉ ችግሩን ተቋቁመው ለመኖር ይገደዳሉ። ነገር ግን የተቀናጁ ሕክምናዎች ምልክቶች ለመቀነስ ሊረዱ ይችላሉ። ይህም ባህሪያቸው በተሻለ ሁኔታ መቆጣጠር እንዲማሩ ያስችላቸዋል። በመሆኑም ከጊዜ በኋላ በስራ ላይ፣ በቤት ውስጥ ወይም በማህበረሰቡ ውስጥ በተሻለ ሁኔታ መንቀሳቀስ ይችላሉ ማለት ነው። በተጨማሪም ችግሩ ጠንካራ የድጋፍ ስርዓት እንደሚፈልግ ባለሙያዎች ይጠቁማሉ። ከችግሩ ጋር የሚኖሩ ሰዎች ስለ ሁኔታው ከሚያውቁና ከሚረዱ የጤና እንክብካቤ ሰጪዎች፣ የቤተሰብ አባላትና ጓደኞች የተዋቀረ ጠንካራ የድጋፍ ስርዓት መገንባታቸውን ማረጋገጥ አስፈላጊ ነው። በድጋፍ ስርዓቱ ውስጥ ካሉ ሰዎች ጋር በግልጽና በቅንነት ለመወያየት እንዲሁም እርዳታ ለመጠየቅ ሊፈሩ አይገባም።